እዚህ ሰዓት ወከባ ይፈጠራል። ይቅርታ ረበሽ ናችሁ መሰለኝ። በጣም ይቅርታ። ምንም ስራ የለም። ግባ። አንተ ንቀት ነው ለዚህ ያበቃ። ሰምተኛ እሷ ይመለከት። አይዞህ፣ ብዙም ያስደነግጥ ነገር አይደለም እኮ ኖርማል ነው። ያርበተብታል። ምንም ያየሽው ነገር እኮ የለም። ገባሽ? በር ሲጀምር ክፍት እኮ ነው። ምን ነው ተርበተበትክ? በሩ ክፍት እኮ ነው። ምንም እንታይሽው ነገር የለም። መርበዝበዝ የለውም እኮ እየተዳራ ነው። ምንም ሌላ ነገር የለም። ከማንም ጋር እየተለቀስክ ነው። ወሬ ነው የምትሄዱ። እያዋራህ ነው። ምን ንቀት ነው? ንቀት ነው ወይ? ሆቴል ነው። ንቀት አልኩ። ታዲያ እያዋራህ በስትክክል አዋራኝ። ከዛ በኋላ የጀመርከውን መጨረስ ትችላለህ። እሱ አይመለከትም። ምን ማለት ነው? ሲቀጥል ደግሞ ይህንን ሩም ማን አሳያችሁ? ያለ ፍቃድ ነው የገባችው። አንድ ያዝከውን ሩም እና የት ገብተህ የወጣበትን ቦታ ማረጋገጥ ስትወሰልት ስላገኘህ ነው። ምን አይነት ምንድን ነው? የት የሚደውልና ና ኖባ አንዴ አዳምጠኝ። አይደለም አድረግ ልንገር። በማን ነው የሚበሳው? ኖባ ደውዬ ማን ነው የሚያስወጣኝ? አንድ ፐርፐዝ ነው የመጣሁት። ሰማኛለህ? ያው እንግዲህ ሩታ ከውሽማው ጋር ይዘዋለች። በጣም ያሳፍራል። በጣምም አስነዋሪ ነው እና አብርሽ የሚያደርገው ነገር ጥሩ አይደለም። በጣም ጥሩ አይደለም። እርግጥ እሷ ጋር ቢለያይም እንደዚህ ማድረግ አልነበረበትም ብዬ ነው እኔ የማስበው። ለምን ፈጠነ? እርግጥ ፈጠነ ማለትም አንችልም። እንዴት መሰላችሁ? ከእርግዝናዋ ጀምሮ ነው ከሄር መላክ ነው ከእሷ ጋር እንደዚህ መጃጃል የጀመረውና በጣም አሳፋሪ ነው። በጣምም ነውረኛ ነው ብዬ ነው የማስበው። ወንድ ልጅ ነው። አንዳንድ ጊዜ ስናስበው እኮ ወንድ ልጅ እኮ ውሻ ነው የሚባለው እኮ እውነት ነው። ለምን ሴት ራሷ ናት ሴት የምታስከበር። ሄርሜላክ ራሷ ነበር ማስከበር የነበረባት እና በጣም ያሳዝናልም ያሳፍራልም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡሙ ፎዚያ ዩቲዩብ ተከታታይ በሙሉ እንዴት ናችሁ? ከኔ ጋር ደህና ነኝ አልሐምዱሊላህ። ሁሉ ሰላም ነው፣ ሁሉ መልካም። አገራችንም አላህ ሰላም ያርግልን፣ እኛንም ባለንበት አላህ ይጠብቀን እና ያው እንደተለመደው ዛሬ እንግዲህ እኔ ድራማ ብዬ ነው የማስበው። ካሁን በኋላ ይሄንን ቁጥር 1 ድራማ ብዬ ስም እሰይምለታለሁ። ምን ብዬ እሰይምለታለሁ መሰላችሁ? ያልተጨበጠ ትዳር ብዬ ነው ስም ማወጣለት እና በጣም ሩታም ብትሆንም በቃ ለምን እንትን አትልም? በቃ የሆነ መቆረጥ አለባት እኮ እና እኛ ግን ነገር ለነገሩ ድራማ ነው ይሄ ነገር። እውነት እስከ መጨረሻው ያዩት። እኔ እስከ መጨረሻው አይቼዋለሁ እና ያው ለዩቲዩብ ብዬ ነው ዳግመኛ እንደዚህ መቀረጥ ያስኩት እና ይሄ ነገር ድራማ ነው። ድራማ ነው ያልኩበት ነገር ምንድን ነው? እንዴት ነው ስታዩት? የቱ ዝም ብላችሁ እስከ መጨረሻ ያዩትና ድራማ ነው መስራት የያዙት። ይስሩ፣ ያገኙ፣ ጥሩ ነው። ግን የሚያስተላልፉትን ነገር አግባብ ያለው ነገር መሆን አለበት ብዬ ነው የማስበው። እንደ ድራማነት ድራማ እኮ ብዙ ድራማ እያየን ነው። ድራማ እኮ ብዙ አይነት ድራማ እያየን አይደል እንዴ? ግን የእነሱ ደግሞ የመነቸከ ድራማ ነው እኔ ብዬ የማስበው። ለምን ጥሩ ነገር የለውም። ጥሩ የሚያስተምር ነገር የለውም። ምንድን የሚባለው አማርኛውም ጠፋኝ። በቃ የሆነ የሚያስተምር ነገር የለውም ብዬ ነው የማስበው። እና ያው እኛ እንዝናናባቸዋለን ያው እኛ በምናያቸውን ብርም እየተከፈላቸው ነው ያሉት። ግን አግባብ አይደለም የሚሰሩት፣ አግባብ አይደለም። ሩታም ይህን ወረቀት ስንት ጊዜ ነው አሁን እኮ ለስንተኛው ጊዜ ነው እችን ወረቀት ፈርም እያለች ይዛ እንትን የምትለው? እዚህ ላይ ነው እናንተ
መገንዘብ ያለባችሁ ድራማ መሆኑን ማወቅ ያለባችሁ እዚህ ላይ ነው። ለምን ይሄ ነገር እኮ በፍርድ ቤት የሚጨረስ ነው። እሷ ይዛ መታ አይደለም የወረቀት አንድ ጊዜም ቢያላት አይደለ አልፈርምም አለ አይደለ አልፈርምም እስካለ ድረስ ይሄን ወረቀት መሄድ ያለባት የት ነው? ደጋግማ አብርሽ ጋር መምጣት ሳይሆን የት ነው መሄድ ያለባት? ፍርድ ቤት ነው መሄድ ያለባት። ፍርድ ቤት ስትሄድ ፍርድ ቤት ደግሞ እምቢ ካለ እሱ አልፈርምም ካለ ከዛ ለእሷ ጋር ሆኖ የሚመጣ ሰው ይታዘዝላታል። ሳይወድ በግዱ ይፈርማል። ካልሆነም ደግሞ ይጠራል ፍርድ ቤት። ፍርድ ቤት ሁለታቸውም ቆመው ክፍያም መከፋፈልም ካለባቸው ንብረት እዛው ፍርድ ቤት ነው የሚወስነው። እኔ ይህን ነው የማውቀው። እኔ ብዙ ፊልሞች አይቻለሁ። ባልና ሚስት ሲለያይ መጀመሪያ መጥሪያ ይሰጠዋል። ያን መጥሪያ አልቀበልም አልፈርምም ብሎ ካለ ወዴት ነው የሚኬደው? ያለባት ሰው ወዴት ነው መሄድ ያለባት? መልሰው ወደ ፍርድ ቤት ነው። ፍርድ ቤት ደግሞ በአስቸኳይ እዛ ፍርድ ቤት እንዲቀርብ ለሱ መጥሪያ ያሰጠዋል። ገባችሁ? እና እንደዛ ነው መሆን ያለበት። ግን እነሱ ድራማውንም በደንብ አልቻሉበትም፣ በደንብም አልተጫወቱበትም። ለምን ደጋገሙት? ከህይወታችን ውጪ ከህይወት ውጪ ይሄ ጣታቸውን እያነቆሩ ማለት ነው። የጣታቸውን አንድ ጣታቸውን ሁሉም ያዋቸውማ ሴቱም ወንዱም ጣታቸውን። አሁን እዚህ ላይ ሩታ የምታደርገው ነገር ይሄ ልጅ ወንድ ነው። አንድ ነገር ቢያደርጋት በጥፊ እኮ ቢምላት እኮ የምትወርቅ ልጅ ናት። እሷ በቃ የሆነ ጅብደኛ ሁና እሱን የሆነ በቃ አይደለ እኔ የያዘኝ ይዞኝ ነው ያለችው። የያዘኝ ይዞኝ ነው እንጂ አንተን የማደርግህ ነገር አያቅተኝም። ለወንድ ልጅ ሴት ልጅ እንደዛ አትዝትም። ምንም ወንድ ልጅ ቢሆን ለወንድ ልጅም ክብር መኖር አለበት። እንደገና በዚህ ላይ ደግሞ ወንድሞቿ ደግሞ ይህን ነገር እነሱ ማባባስ ሳይሆን የመታረቁን ነገር ውሃ ያጣጣል። ይታረቃሉ ብዬ ቢታረቁም ካሁን በኋላ እንደ ዱራቸው ፍቅራቸውም የሚቀጥልም አይመስለኝም። ይሄን ያልኩበት ምክንያት ምንድን ነው? አብርሽ ሩታ ጋር እርግጥ በፊት በጣም ሩታ ጋር ደስተኛ በቃ የሆነ ፊቱ ላይ የሚታየው ነገር በጣም አሪፍ ነበር። ካረገዘች በኋላ ካረገዘች በኋላ ከዱባይ መልስ ያለውን በኋላ የሚታይበት ድባብ ፊቱ ላይ ጥሩ ነገር አይደለም። በቃ እሷን መሸሽ ነው የያዘው። እሱ ምንድን ነው ሩታ እንድታረግዝ አልፈለገም። ገባችሁ? እሱ ምንድን ነው የፈለገው? መንዘላዘል ነው በቃ መንዘላዘል እንጂ የቤት አባወራ ሆኖ መኖርን አልፈለገም። እና በጣም የሚያሳፈር ነው። በጣም ነውር ነው። የሀገራችንን ባህል እያበላሹት ነው ያሉት። በእውነት ለብር ተብሎ ባህላችንን እያበላሹት ነው ያሉት። ምን ነው ዩቱበሮች ደግሞ እንደዚህ መጥፎ ነገርን የሚያስተምሩትን እየለቀሙ ደግሞ እነሱንም ደግሞ ምን ነው ባሰሯቸው ብዬ ነው የተመኘው በራሴ በኩል ማለት ነው። እና አግባብ አይደለም። አንደኛ ነገር ወንድሞቿ የሚይዘቱትን ካሜራ አንድ ነገር የሚገርመኝ ነገር ምንድን ነው? ካሜራ ደቅ ነው የሚያደርጉትን ነገር ነው። እዚህ ላይ ነው በቃ ድራማ መሆኑን ማሰብ ያለብን እዚህ ላይ ነው። እና አሁን እኮ እነሱ የቀራቸው እኮ አልጋ ላይ ሲዳረጉ ብቻ ቪዲዮ መቀረጥ ብቻ እኮ ነው የቀራቸው እንጂ ያልቀረጹት ነገር እኮ የለም። እና ሩታም ደግሞ በቃ እሱ እንደማይፈልግሽ ነው በቃ እንደማይፈልግሽ አልፈርም ምናምን የሚለውን ሳይወድ በግዱ ይፈርማል ፍርድ ቤት። ለምን አብራችሁ ያፈራችሁት ንብረት ነው። እዩት ውስጥ እዚህ ላይ እንዴ! እኔ እኮ በጣም እኮ ነው የሚገርመኝ፣ በጣም እኮ ነው የሚገርመኝ። እኔ አሁን እዚህ ላይ ሩታ የምትዝተው ነገር እሰቡት። እውነት ይሄ ልጅ ወንድ ነው፣ እውነት አሁን ይሄ ልጅ ወንድ ነው። እና አሁን የምታደርገው ነገር እዚህ ላይ አክቷ የምታደርገው ነገር የማታደርገውን ነገር መቼም ሴት ልጅ እንደዛ አትጎራረም። እርግጥ ልትከሰው ትችላለች፣ ልታሳስረው ትችላለች። ግን ጉልበት ግን እጠቀማለሁ ማለቱ አግባብ አይደለም። እሷ ተጎርታለች እናውቃለን። እና የምታደርጉትን ነገር እያሰባችሁ ካሜራ ላይ የምታቀርቡትን ነገር እያሰባችሁ ብዬ ነው የማስበው። እና ደግሞ ወደዚችኛቷ ስንመጣ ደግሞ በጣም
ብቻ ነኝ እንጃ እኔ እሷ የሆነ አይኗን በጨው አጥባ በልተዋለች ብዬ ልበል። ጣጣ የላትም እንዴ ይሄ ልጅ እኮ አብረሽ እኮ አንድ ነገር ያኔ በቃ እሱ እኮ አሁን እሺ ሩታን ይውደዳት እንበል፣ እሷ ውሽማ ናት እንበል፣ ግን አግባብ አለው እኮ። እንዴት ነው ያኔ ከሱ ስር ሆና? ኧረ በጣም ያስጠላል። እኔ ብቻ አላቅም፣ በእውነት ያስጠላል። ምን ነው እኔ ሴት ባልሆንኩ ብዬ ነው። እነዚህ ሴት አሰዳቢ ናት፣ ሴት አሰዳቢ ነች እንዴ። ከሱ በቀር ወንድ የለም እንዴ? ከሱ በቀር ወንድ የለም? ወንድ እኮ አለ ከሱ በቀር። እሱ ብቻ ነው እንዴ? ማን ነው ሀገራችሁ ማን እሱ ነው የሚባለው? ይሄ ቡታጀራ ነው፣ ቡታጀራ ታዋቂ እሱ ብቻ ነው እንዴ? ምን ነው? ኧረ በጣም ያስጠላል። እኔ የሚገርመኝ ደግሞ አንድ ነገር አለ። እኔ ጥያቄ ሁልጊዜ የሚመላለስብኝ አይምሮ ላይ ማለት ነው። ቤተሰቦቻቸው እንደዚህ የሆኑ የሚያመጡትን ብር እርግጥ ለቤተሰብ ይረዳሉ፣ አይረዱም አንልም መቼም። የኢትዮጵያ ኑሮ ውድነት እናውቀዋለን። እንደዚህ ያመጡ እነሱ ናቸው። የሆነ በቃ ሞራን እየሰጧቸዋለሁ ቤተሰብ ነው ብዬ ነው የማስበው። አሁን ጋሽዬ የአብርሽ አባት እውነት ከሆነ ትክክለኛ አባት ከሆነ የአባትን እንትን መብት እሱ ላይ ቢጠቀምበት እውነት እንደዛ አይሆን። መሄድች ግን ምንድን ነው ድራማ ስለሆነ ነው። አባትየው ይመጣል እንደዚህ ነው፣ በዚህ ገብቶ በዚህ ወዝበት ወጡ ይላል። አባቱም የእሱም አባት የእሷ ቤተሰቦችም ምን እንደምናያቸው ነው። እና ብቻ እኔ ቁጥር 1 ድራማ ሰይሜዋለሁ። እኔ ያልተጨበጠ ድራማ ብየዋለሁ። ከአሁን በኋላ እንደዛ ነው የምለው። እና እዩት እስቲ እንዴ! በጣም እኮ እዩት እስቲ ድራማ ነው። በጣም እኮ የሚያሳፍር ነው የሚሰሩት ነገር እኮ የሚያደርጉት ነገር። ግን እንደ ድራማነቱም ደግሞ እሷም ያው እጅ በፍንጅ ያዘቻቸው ብለንም አናስብም። እጅ በፍንጅ ተያዙ የሚባሉት ምንድን ነው? ያው የሆነ አልጋ ላይ ተኝተው ምናምን ቢሆን ኖሮ እጅ በፊት ተያያዙ እንላለን። እና ብቻ መጨረሻውን እናያለን። ለዛሬ ይህን ያክል ይበቃል። ነገ ደግሞ ቁጥር 2ን ያልተጨበጠ ትዳር የሚለውን ድራማ ቁጥር 2 ነገ ደግሞ በጉጉት ተጠብቆ አስተላልፍላችኋለሁ።